إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا በዚህ ዱዓ የትኛውም ሙስሊም አላህን አይለምነውም አላህ ዱዓውን ቢቀበለው እንጂ። ይህም ዱዓ በፍጹም አይመለስም። በዚህ ዱዓ የአላህን ድንበር ለመተላለፍና ዝምድናን ለመቁረጥ ካልሆነ በቀር አላህ በመልካም ነገር በዚህ ዱዓ ቢጠየቅ አላህ ይህንን ዱዓ ይቀበላል። ይህም ዱዓ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። በሐዲሱ ትርጉም عن أنس ከአነስ ተይዞ ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ ቁጭ ብለው አንድ ሰው እየሰገደ ከዛም እንዲህ ሲል ዱዓ ሲያደርግ ሰሙት። ይህንን ዱዓ ሐፍዙት፣ ከነትርጉሙም አስቀምጥላችኋለሁ። በዚህ ዱዓም ዱዓ ስታደርጉ እያስተነተናችሁ ከልባችሁ አዘውትራችሁ አላህን በምትፈልጉት ነገር ጠይቁት። ዱዓውም ይህ ነው። እንዲህም አለ ይህ ሰው اللهم إني أسألك بأن لك الحمد لا إله إلا أنت وحدك لا شريك لك المنان بديع السماوات والأرض يا ذا الجلال والإكرام يا حي يا قيوم سل دعاء الرجل رسول صلى الله عليه وسلم اندهالو لقد دعا الله باسمه الأعظم برقت اللهن بتلاق اسمو لمنو الذي إذا دعي به أجاب بسو بتلمن جزي ملسني ستبتنو وإذا سئل به أعطى بسم بتتأيك أجزي يمي لقسبت وين يمي ستبتنو قالوا عليه الصلاة والسلام. አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በጣም ጠፍቻለሁኝ። እናንተስ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ስትሪም እንግዲህ ሀገራችን ኢትዮጵያን ዛሬ እየጎበኛችሁ ዛሬ ብቅ ብዬላችኋለሁ። በጣም ጠፍቻለሁኝ። ያው ሁሉም ነገር አይመቻችም። እኔም ሰነፉኔ ነው በነገራችን ላይ ያው ስንፍና ጀምር ነው ዳታው ሞባይል ስለማይሰራልኝ ነው ማሻ። ዛሬ እስቲ ሰላም ልበላችሁ ብዬ ነው። በያላችሁበት ሰላማችሁ ይብዛ። እንግዲህ ሀገራችሁን እየጎበኛችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያያችሁ ላለሁ ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።